ከዛ በፊት ስለ ሌሊት ከእናቴ ከአባቴ ይልቅ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ ከእናቴ ከአባቴ ይልቅ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ። እግዚአብሔር ጊዜና እድል ሰጥቷችኋልና ይህንን ጊዜ በእምነት እግዚአብሔርን በመጥራት እግዚአብሔር ሰሚ እንደሆነ እናንተ ደግሞ በእግዚአብሔር ፊት ተናጋሪና ጸላይ እንደሆናችሁ አምናችሁ በትክክለኛ እምነትና በቀና መንፈስ በእግዚአብሔር ፊት ቆዩ። ይህንን በምንጸልይበት ሰዓት ሰይጣን ይዋረዳል፣ በሽታ ይዋረዳል፣ ሞት ይዋረዳል፣ አደጋ ይዋረዳል፣ ጨለማ ሁሉ ይዋረዳል። ለእናንተ ደግሞ በምትኩ የሚሆነው የእግዚአብሔርን ክብር ታያላችሁ፣ ምሕረትን ታያላችሁ፣ ቸርነትን ታያላችሁ፣ ጥበቃውን ታያላችሁ። አልበጠስ ያለ የጨለማ ገመድ፣ የሟርት ገመድ፣ የሞት ገመድ፣ የድግምት የእርግማን ሕይወትን አዙርትና ድግግሞሽ ያደረገ ክፉ ኃይል ሁሉ የሚበጠሰው በዚህ በሌሊት ጸሎት ውስጥ ነው። ስለዚህ እናንተ ጊዜ እያጠፋችሁ ሳይሆን ከእግዚአብሔር ጋር ጊዜያችሁን እያሳለፋችሁ ነው። ኢየሱስም ሌሊት በፍጹም የማይተኛ ፍጹም ሰው የሆነ አምላክ ነው። ሌሊት አለመተኛት ስንፍናው ሳይሆን ወይ ደግሞ ጊዜ ለማሳለፍ ብሎ ሳይሆን እግዚአብሔርን የሚያክልን ትልቁን አምላክ ለማነጋገር የወሰነበትን ውሳኔ ያሳያል። ስለዚህ ወዳጆቼ እግዚአብሔርን ለማነጋገር ሌሊት ነቅታችሁ ተነስታችሁ ለመጸለይ ስትመጡ እግዚአብሔር እናንተን ለመስማት ከእናንተ ጋር ጊዜ ለማሳለፍ ራሱን አዘጋጅቶ ወደ እናንተ ቀርቦ እንዳለ ይወቁ። ለዚህ ነው መጽሐፍ ቅዱስ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩታል። እግዚአብሔር ይቀርባል ማለት ነው። ወዳጆች ወደ እግዚአብሔር ስትቀርቡ እርሱ ወደ እናንተ ይቀርባል። መጽሐፍ ቅዱስ ሲናገር ጴጥሮስ መልእክት ላይ ዲያብሎስን ተቃወሙት ከእናንተ ይሸሻልና ወደ እግዚአብሔር ደግሞ ቅረቡ እርሱም ወደ እናንተ ይቀርባል ይላል። አያችሁ፣ እግዚአብሔር ቀረብ ብሎ የሚመጣ አምላክ ነው ማለት ነው። እናንተ ወደ መሰዊያ ወደ መጸለይ እግዚአብሔርን ወደ መጥራት ስትቀርቡ እግዚአብሔር ደግሞ ካለበት ወደ እናንተ የሚቀርብ አምላክ ነው። ሲቀርብ ደግሞ ከእናንተ ጋር የሚፈጠረው ያ ከእግዚአብሔር ጋር የምታደርጉት ህብረት ለጨለማ ውርደትን፣ ሞትን፣ ጥፋትንና መቆረጥን ሲያመጣ ለእናንተ ደግሞ ከእግዚአብሔር የሚገኝን ምሕረት፣ ቸርነትን፣ ኃይል ያስወጣላችኋል። ይህንን እያስባችሁ ጸልዩ። እግዚአብሔር አምላክ ከእናንተ ጋር ነው። ሊያዋርዳችሁ የወጣ ክፉ ካለ ራሱ ይዋረዳል። እናንተ በክብርና በኃይል ትወጣላችሁ። ወደ ጸሎት እንሄድ። እግዚአብሔር ሆይ አመሰግንሃለሁ። በቅኔ ውስጥ ስለረዳኝ ስላገዝከኝ አመሰግንሃለሁ። አሁንም እድል ሰጥተኸኛል። በዚህ ሌሊት አንተን ድጋሚ ማወራበትን ካንተ ጋር የሚነጋገርበትን እግዚአብሔር ሆይ አንተን እንዲጠራ እንደገና እድል ስለሰጠኸኝ አመሰግናለሁ። ጠላት እንዳሰበው የክፉ ወጥመድ ላይ እንደተዘረጋብኝም አይደለም። እንደ መልካምነት ተሻግሬ እስከዚህች ሰዓት ደርሻለሁና ክብር ለአንተ ይሁን። አምላኬ ስለረዳኝ ስለደገፍከኝ ተባረክ። ክፉዎች በእኔ ላይ በመከሩ ጊዜ በውሎዬ ባሳለፍኩት ተጋድሎ በቀኔ ውስጥ እጅህን በላይ ላይ አድርገህ ሸፍነኛል። ጥበቃህ ብዙ ነው። አመሰግናለሁ። አሁንም አምላኬ ሆይ ታማኝነትህ እየገባኝ መልካምነትህ እየገባኝ አባትነትህን እያየው ደግነትህን እያየው ድጋሚ በፊትህ መጥቻለሁና ታማኙ እግዚአብሔር ሆይ የነገርከኝን የተስፋ ቃሌን ፈጽምልኝ። በመቆየት ብዛት እግዚአብሔር ሆይ በመጠበቅ ብዛት ልቤ ዝሎ ትንሿ እምነቴ እንዳትፈተንብኝ እግዚአብሔር አምላክና መድኃኒቴ ሆይ አንተን አምነው ከበረቱት ጋር እንዲሆን እንዲቆጠር ዛሬ ልቤን እንድትደግፈው ጸልያለሁ። ኃይል ሁነኝ፣ አቅም ሁነኝ፣ ብርታት ሁነኝ። እግዚአብሔር አሻገረው እንድባል እግዚአብሔር አሳልፈው እንድባል በእንባ ብዛት የደከሙ ዓይኖቼን
እግዚአብሔር በመጠበቅ ብዛት የደከመውን ልቤን አበርታ። ለጆሮቼ መርዶን መስማት እንዲያበቃ የመልካም ዜናን ሳምንት፣ የመልካም ዜናን ወራት፣ የመልካም ዜናን ዓመት እንድታደርግልኝ እግዚአብሔር አምላኬ ሆይ እጸልያለሁ። አባት እግዚአብሔር ሆይ ሰዎች፣ ሁኔታ እግዚአብሔር ሆይ የማልፈው መንገድ ብዙ ፈተና የሞላበት ሆኖብኛልና እንደነገርከኝና እንዳወራኸኝ ኪዳንህ በእኔ ላይ እንዳለው ፍቅርህ እንደ ኪዳንህ ፈጽምልኝ። እግዚአብሔር ሆይ ልብ ሲደክም ሕይወት ይቆማል። ሰው ተስፋ ሲቆርጥ ኑሮ ይደክመዋልና እግዚአብሔር ሆይ ከዚህ ሁሉ በፊት ወደ ሕይወት እንድትመጣና ቀድመህ እንድትገለጥ እጸልያለሁ። በአብርሃም ሕይወት ውስጥ ስትታመን ምንም እንኳን ቢደክም በእምነቱ ጸንቷል። ምንም እንኳን ቢሳሳትም በእምነቱ ጸንቷል። ከዛ በኋላ በሕይወቱ ላይ ስትመጣ ታሪክ ቀየርክ፣ ቤታቸውን አድሰሃል። እግዚአብሔር አምላክ ሆይ አሁንም በእኔ ሕይወት እግዚአብሔር ሆይ ቤተሰቦችን እየቀየርክ፣ እኔን እየቀየርክ፣ ታሪክ እየለወጥክ፣ የትዳር በሮችን እየከፈትክ፣ ድል እያወጅክ፣ በመንገድ ላይ እየሰራ እግዚአብሔር እየሰራ ነው እየተባለ እንዲወራ እግዚአብሔር እያደረገላቸው ነው እየተባለ ስለኛ ቤት ስምህ እንዲነሳ እግዚአብሔር ሆይ እንድትመጣ ጠራሃለሁ። በደከመኝ ጊዜና ባቃተኝ ጊዜና በዚህ ሌሊት እናንተ ብቻ ልንገናኝ በምንችልበት ቦታ አለሁ። ጌታ ሆይ ያዕቆብም ያሉትን ንብረትና ልጆቹን ቤተሰቦችን ሁሉ አሻግሮ ከወንዙ ማዶ ቀርቶ አንተ እነሱ ብቻ የምትገናኙበት ቦታ ላይ አገኘኸው፣ ነካኸው፣ ቀየርከው፣ ስሙን ለወጥከው። ከዚህ በፊት የሚታወቅበትን መታወቂያ በሙሉ ቀየርክ። እግዚአብሔር ሆይ በእኔም ሕይወት አንድ ጊዜ እንድትደግም ጸልያለሁ። ይህንን ደግመህ እንድትፈጽም ጸልያለሁ። ጌታ አምላኬና መድኃኒቴ ሆይ በጌታዬ በኢየሱስ ክርስቶስ ስም በእኔ ሕይወት ናና አንድ ጊዜ ያደከመኝን፣ ያዛለኝን፣ አቅሜን የበላን፣ ዕድሜን የበላውን፣ ጉልበቴንና ኃይሌን እያደቀቀ ያለውን የጨለማን ምዕራፍ፣ የድካምን ምዕራፍ እግዚአብሔር ሆይ እየዛልኩ እየደከምኩ ወደ ኋላ የቀረሁበትን ምዕራፍ ዝጋለኝ ከሕይወቴ ላይ። መድኃኒቴ ሆይ ለሰዎች መጠቋቆሚያ፣ ለአሕዛብ ለሚያቁኝ ለማያቁኝ መጠቋቆሚያ ሆኜ እንደቀረው እንደዛው አልቅር። ከዚህ በኋላ አዲስ ቀን አምጣ። ከዚህ በኋላ አዲስ ቅኔ፣ አዲስ ዝማሬ፣ አዲሱን እግዚአብሔር ሆይ ስላንተ ስምን ማነሳበትን የምስጋናን ጊዜ እንድታመጣልኝ እጸልያለሁ። በኢየሱስ ክርስቶስ ስም በዚህ ሌሊት ድምፄን ሰዎች ሊሰሙ በማይችሉበት ሁኔታ ውስጥ እግዚአብሔር ሆይ ወደ አንተ እጣራለሁ፣ ስምን እጠራለሁ። እግዚአብሔር ያድናል እላለሁ። ቸር ነው፣ ምሕረቱ ለዘላለም ብዙ ነው እላለሁ። በራሴ ችሎታና አቅም ሳይሆን በምሕረት እታመናለሁ፣ በጸጋ እታመናለሁ፣ በሞተልኝ በክርስቶስ ኢየሱስ እታመናለሁ። እኔ በደከምኩ ጊዜ፣ እኔ ባቃተኝ ጊዜ፣ እኔ አቅም ባጣሁበት ጊዜ እርሱ ሰርቶልኛል። እርሱ መስቀል ላይ ወጥቶ ሞቶልኛል። ፍቅሩ ከኔ ስህተት በላይ ነው። ፍቅሩ ከኔ አቅም በላይ ነው። በዚህ ፍቅር ተወድጃለሁ። ይህን እያየሁ አመሰግናለሁ። አሁንም ተስፋዬ አንተ ነህ። ኢዮብ ሲናገር አሁንም ተስፋዬ ማን ነው? እግዚአብሔር አይደለምን አለ። ልክ እንደዛው እኔም ተስፋዬ እግዚአብሔር ብቻ ነው። አንተ ነህ። ወዳጆቼ አይደሉም፣ ዘመዶችም አይደሉም፣ ጓደኞችም አይደሉም። እግዚአብሔር ሆይ ማቃቸውም ሰዎች አይደሉም። ጌታ ሆይ የመጨረሻ ተስፋዬ አንተ ነህ። ፍጻሜ አንተ ጋር፣ ኃይሌ አንተ ጋር ነው። አቅሜ አንተ ጋር ነው። ችሎታዬ ትምክህቴም አንተ ነህ። በጌታ በኢየሱስ ስም አሁንና እቤቴና ሕይወቴ ላይና የማልፈልገውን ሕይወት እንድኖር ያደረጉኝን የማያስፈልጉኝን የሕይወት ክፍሌን ሁሉ እባክን እንድትነካ ጸልያለሁ። በኢየሱስ ስም ይነኩ፣ በአንተ እጅ ይዳሰሱ። አንተ አውራቸው። እኔ እምቢ ያሉኝን ነገሮች አንተ አናግራቸው። እኔ ጸጥ ያሉኝን ነገሮች ሕይወት እግዚአብሔር ሆይ ትዳር፣ ቤተሰብ፣ ልጅ፣ ሥራ እግዚአብሔር ሆይ እድሎቼ ሁሉ ጠማማ ሆነውብኛል። እነዚህ ነገሮች ላይ ጣትህ እንድገለጥ እጸልያለሁ። ናና ጌታ ሆይ ተገለጥ።
ናና ጌታ ሆይ አምላኬ ሆይ ተገለጥ። አለቃ ሲመጣ ከስር ያሉት አገልጋዮች በሙሉ የአለቃቸውን ድምፅ ይሰማሉ። አንተ የፍጥረት አለቃ ሆይ ፈጣሪ አምላኬ እባክህን እግዚአብሔር ሆይ የፈጠርካቸው ነገሮች በሙሉ ድምፅህን ይሰማሉ። አንተ ስትመጣ ጸጥ ይላሉ። አንተ ስትመጣ መናገር ያለበት ይናገራል። አንተ ስትመጣ ዝም ማለት ያለበት ሁሉ ዝም ይላል። ለእኔ አልገዛ ያለ አልታዘዝ ያለ አልሆን ያለ ህይወት በሙሉ ከህይወቴ ላይ ይስተካከላልና ናና በህይወቴ ተገኝ። ናና በጓዳዬ ተገኝ። ናና